ጸጉራችሁ በእጥፍ የሚያሳድግላችሁ ጸጉር ያለ ማቋረጥ የሚያሳድግ ዘይት ይዤላችሁ መጥቻለሁ። በአብሽ አርገን በሌሎችን ግብአቶች እንዴት አርገን የጸጉር ዘይት እንደምንሰራ ነው ማሳያችሁ። ባለፈ አብሽ በውህድ መልኩ ይዤላችሁ መጥቻለሁ። ዛሬ ደግሞ ለየት ባለ መንገድ ናቹራል በሆነ መንገድ በአብሽ እንዴት አርጋችሁ ዘይት እንደምትሰሩ አሳያችኋለሁ። እኔ ለውጥ ያገኘሁበት በጣም አሪፍ ጸጉር የሚያለሰልስ ታምረኛ የሆነ ዘይት ነው ማሳያችሁ። ቀጥታ ወደ አሰራሩ እንገባለን። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ታምረኛ የሆነ የጸጉር ዘይት ይዤላችሁ መጥቻለሁ። ቀጥታ ወደ አሰራሩ እንግባ። እዚህ ጋር የተጠቀምኩት አብሽ 1 ማንኪያ፣ ጥቁር አዝሙድ 1 ማንኪያ፣ በቀጣይ ወረቀል ጋር እጠቀማለሁ። ቢያንስ እስከ 5 ፍሬ መጠቀም ትችላላችሁ። እንደዛው 1 ሽንኩርት እጠቀማለሁ። ሁላችሁም ተጠቀሙት ይሄንን ዘይት። የምሬ ነው የምላችሁ ጸጉራችሁ እንዴት አባቱ እንደሚያለሰልስ ጸጉር እንዴት እንደሚያሳድግ ልነግራችሁ አልችልም። ብቻ ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ተከታትላችሁ ልክ እኔ እንደሰራሁት ሰርታችሁ ተጠቀሙት። በኮሜንት እውነት ለውጥ ካላገኛችሁበት በኮሜንት ጠይቁኝ። የምሬ ነው የምላችሁ። እስኪ ይሄንን ዘይት ብቻ ተጠቀሙት። ሁሌ እኔ የምሰራቸው ዘይቶች ሁላችሁ እያመሰገናችሁኝ ነው። አመሰግናለሁ። ታምረኛ የሆኑ የጸጉር ዘይቶችና የጸጉር ውህዶች እየሰራውላችሁ ነው። ብዙዎቻችሁ ከኔ ጋር ቀጥላችኋል፣ ጀምራችኋል። በዚሁ ቀጥሉ። የዛሬውም ለየት ያለ ነው። ዝንጅብል ጨምሬ ያለው ትንሽዬ ዝንጅብል እና 1 ማንኪያ ቆረንፉት ጨምሬ ያለው 1 ማንኪያ የስጋ መጥበሻ ጨምሬ ያለው። ይሄንን የምታዩ ዘይት ካኖላ ይባላል። በጣም አሪፍ ዘይት ነው። ለምግብነት ራሱ በጣም አሪፍ ዘይት ነው። አሉ ከሚባሉ ዘይቶች ይሄ ተመራጭ ዘይት ነው። በጣም አሪፍ ነው ለምግብ ራሱ። ይሄንን ስክሪንሾት አድርጋችሁ ገዝታችሁ ለምግብ ራሱ ተጠቀሙት። እኔ ምግብ በወይራ ዘይት ነው የምሰራው። ስለዚህ ምንም አይነት የምሬ ነው የምላችሁ በወይራ ዘይት ምግባችሁ ካበሰላችሁ ምንም አይነት በሽታ የሚባል ነገር አይመጣባችሁ። ህመም ምናምን አታዩ። ዘይት አታብዙ። በወይራ ዘይት ከቻላችሁ በወይራ ዘይት ስሩ ምግባችሁ። ዘይት ጨምሬበታለሁ። እንደዛው ሬት ጨምሬያለሁ። በጣም አሪፍ ነው። ሬት ጨምሩ ግዴታ። እኔ ዘይት ስሰራ እኔ የምጨምራቸው ግብአቶች መጨመር አለባችሁ። ዝንጅብል ጨምሬበታለሁ። ዝንጅብል በጣም አሪፍ ነው። ዝንጅብል በስፕሬ መልኩ ራሱ እስኪ ተጠቀሙት። ፎሮፎር ያጠፋል። ፎሮፎር ላለባችሁ ጸጉር ያሳድጋል። ጸጉር በጣም በአጭር ጊዜ ነው ጸጉር ላችሁ የሚቀይርላችሁ ዝንጅብል ከተጠቀማችሁ። ዝንጅብል ለብቻው ራሱ ተሰርታችሁ ተጠቀሙ። አያችሁት? በዚህ መልኩ ሁሉንም ግብአቶች ዘይቴን ጨምሬ ሁሉንም ግብአቶች በእሳት ለ10 ደቂቃ ሰራቸዋለሁ። በእሳት ነው የምሰራው። ይኸው ጨርሼለታለሁ። እንደዚህ ብታቆዩት በጣም አሪፍ ነው። ሳትቸኩሉ እንደዚህ ረጋ ብላችሁ ተረጋግታችሁ ስሩት። ልክ እንደዚህ ከድናችሁ አቆዩት አንድ ላይ። እኔ ስለምፈጨው እኔ ፈጭቼ ነው የምጠቀመው። እናንተም እስኪ ለመፍጨት አትስነፉ። ለመፍጨት ሞክሩ ዝም ብላችሁ ከምታጠሉት። አብዛኛ ጊዜ እኔ ዘይት እየሰራው ፈጭቼ ነው እያጠለልኩኝ የምጠቀመው። እናንተም እንደዛ አድርጉ። ብዙ ለውጥ ታገኙበታላችሁ ለጸጉራችሁ። አንዳንዶቻችሁ ማለት ነው ጸጉሬ አያድግም ምንም ባደርግለት ጸጉሬ አያድግም ብላችሁ ኮሜንት ላይ የምትጽፉልኝ አላችሁ። አትስነፉ። ጸጉራችሁ ከተንከባከባችሁት የማያድግበት ምክንያት ምንም የለም። ከናንተ ነው ጉድለቱ፣ ከናንተ ነው። የእናንተ ስንፍና ነው ጸጉራችሁ እንዳያድግ የሚያደርግ። በተለይ ምግብ አመጋገባችሁን አስተካክሉ። አረንጓዴ ቅጠል ነገር ብሉ፣ እንቁላል ብሉ፣ የተለያዩ ነገሮች ለመብላት ሞክሩ።
ጸጉራችሁ ላይ ብቻ አይደለም እና የቫይታሚን እጥረት ሊኖራችሁ ይችላል፣ የአይረን እጥረት ሊኖራችሁ ይችላል። እነዛ እንዳይገጥማችሁ አረንጓዴ አትክልቶች ብሉ፣ ሰላጣ ምናምን ብሉ። ሌላው ደግሞ ቀይ ስር ቅቅል አድርጋችሁ ራሱ እንዴት ይጣፍጣል መሰላችሁ። ቀቅላችሁ ዝም ብላችሁ ይሄ እንደኛ ሀገር ተቁላልቶ ምናምን ሳይሆን እስከነ ልጣጩ አጥባችሁ በደንብ አድርጋችሁ ታጥቡትና ትቀቅሉታላችሁ። ቀቅላችሁ ከሰላጣም ዝም ብላችሁ ያለ ጨው ያለ ምንም ዝም ብሎ ይበላል። እንዴት ይጣፍጣል! ለልጆቻችሁ ለቤተሰቦቻችሁም እንደዛ አድርጋችሁ ስጡ። በተለይ እኛ ሀገር ርካሽ ነው ቀይ ስር። ለደም በጣም ብዙ ጥቅሞች ነው ያሉት፣ ለኩላሊት ለብዙ ነገር ጥቅም አለው። ቀቅላችሁ ዝም ብላችሁ እንደ ድንች ብሉት፣ በጣም ነው የሚጣፍጠው። ይኸው በዚህ መልኩ ፈጭቼ አያችሁት፣ ፈጭቼ በዚህ መልኩ አጠለዋለሁ። እዩት፣ ዘይቱ ውፍረቱ ልነግራችሁ አልችልም። ልክ ስትቀቡት ጸጉራችሁ ልስልስ ነው የሚያደርግላችሁ። ይሄንን ዘይት የምር ሼር አድርጉት፣ ሁሉም ሰው ይጠቀምበት። ሼር ላይክ አድርጉ፣ ኮሜንት ጻፉ። ባለፈ በኮሜንት ብዙ ፈልጋለሁ፣ በኮሜንት እርስ በርሳችሁ ተጠያየቁ ባልኳችሁ ቪዲዮ የምትገራርሙ ልጆች አላችሁ። ብዙ ልጆች ስለ ጸጉር ስንት ገጽ የጻፉ ልጆች አሉ። እንደዛ ነው በቃ። እርስ በርሳችሁ የምታውቁትን ነገር እርስ በርሳችሁ አሳውቁ ኮሜንት ላይ እና በጣም ወዳችኋለሁ። ብዙዎቻችሁ ብዙ ኮሜንት ጽፋችሁልኛል፣ እኔም እየመለስኩ ነው። እርስ በርሳችሁም እየተመላለሳችሁ ነው። በጣም ደስ ይላል። እዚህ ጋር ይሄው በዚህ መልኩ አጥልዬ ጨርሼለታለሁ። እኔ ሁልጊዜ ዘይቴን የኔን ዘይት ገብታችሁ ካያችሁ እንደዚህ ቅርንፉድና ጥቁር አዝሙድ አርጌ፣ አብሻ አርጌ፣ ቀረፋ፣ የስጋ መጥበሻ ሮዝመሪ አርጌ ዝፍስፍ አርጌ በሰራው ዘይት ላይ እንደዚህ ጭምር አርጌ እያስቀመጥኩኝ እየቆጠብኩ እጠቀመዋለሁ። ይሄ ዘይት ግን ለየት ያለ ነው። ጸጉር እንዴት እንደሚያለሰልስ ልነግራችሁ አልችልም። ገና ስትቀቡት ሽታ አለው። ያው ተቀብታችሁ ነው የምትታጠቡት። ተቀብታችሁ ማሳጅ አድርጋችሁ አበጥራችሁ አቆይታችሁ 4 ሰዓት የሚሆን 3 ሰዓት የቻላችሁትን አክል አቆይታችሁ ትታጠቡታላችሁ። ልክ በዚህ መልኩ ጥቁር አዝሙድና ቅርንፉድን ጨምሬ በቀይ ክድን አድርጌ ያስቀምጥና ከዛ ጸጉሬ ላይ እጠቀመዋለሁ። አትስነፉ። እንኳን የኛ የአበሻ ጸጉር አሁን ህንዶች እንዴት አድርገው ጸጉራቸው እንደሚንከባከቡ የሮዝመሪን ጨምሬ ያለው ከድኛ ያስቀምጬ በፈለኩበት ሰዓት እጠቀመዋለሁ። ልክ እናንተም እንደዚህ ተጠቀሙት። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ተጠቀሙት እና ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ።